ሰላም እንዴት ናችሁ? ኪንግስ ሙቪ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ ይጀምሩ። ዛሬ ታዋቂ የሆነውን የሳውዙን ህንድ አክተር ጁኒየር ኤንቲአር ምርጥ ፊልሞች የሱን ስራ ይዘን መተናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ይቆዩ። የአክተር እንግዲህ በርከት ያሉ የሳውዝ ፊልሞችን በመስራት ይታወቃል። ባጭሩ ጁኒየር ኤንቲአር ትክክለኛ ስሙ ናንዳሙሪ ታራካ ራማ ራኦ በመባል ይታወቃል። በቅጽል ስሙ ደግሞ ያው ጁኒየር ኤንቲአር ብለን እንጠራዋለን። በርከት ያሉ ፊልሞች ሰርቷል። ከ30 በላይ ፊልሞችን የሰራ አክተር ነው። ፕሮዲውሰር ነው፣ ተዋናይ ነው፣ ኮሪዮግራፈር፣ ዳንሰኛ እንዲሁም ዘፋኝ ነው። ይህ አክተር እጅግ ጠንከር ባሉ የአክሽን ፊልም ስራዎቹ ይታወቃል። እንዲሁም የበርካታ የደቡብ ህንድ ሲኒማን ከተቆጣጠሩት አክተሮች መካከል አንዱና የበርካታ ሽልማት ባለቤቶች መካከል ከሆነው ጁኒየር ኤንቲአር ጋር የሱን አንዳንድ ስራዎቹን እናያለን። ይሄ ዳሞ የተሰኘ የሳውዝ አክተር አክሽን ፊልም ነው። ይህ ፊልም እጅግ የጨረሰ አክሽን የሚያሳይ ፊልም ሲሆን ከታዋቂ የሳውዝ አክተሮች መካከል ብናነጻጽረው ስታይሊሽ ስታር ልንለው እንችላለን። በጣም ምርጥ የሆኑ ፊልሞችን ነው የሚሰራው። ብዙ ጊዜ አጠቃላይ እንዳልኳችሁ ወደ 30 የሚጠጉ ፊልሞች አሉት። ኢካወር ኳመት የተሰኘ ፊልምም አለው። ያው የሳውዝ ፊልሞች ብዙውን ጊዜ ክባድ ወይም ግነት ይበዛቸዋል። ልክ ይሄም እንደዛ ብታዩት ነው። ጄላቫ ኩሳ የተሰኘው አብሶ በጣም ደስ የሚል አስገራሚ ፊልም ነው። መጋነን እንዳለበት ያው የታወቀ ነው። ቢሆንም ግን ፊልሙ ህንድ ፊልም ለምትወዱ በጣም አክሽን ፊልም ከሚበዛው ፊልም አንዱ የኤንቲአር ፊልም አንዱ ጄላቫ ኩሳ የተሰኘ ፊልም ነው ማለት ነው። ከዛ በመቀጠል ጃንታ ጋራጅ የተሰኘ ፊልም አለው። ይህ ፊልምም ለእይታ ሲበቃ በተመልካቾች ዘንድ በርከት ያለ አድናቆትን ያገኘበት ፊልም ነው ማለት ነው። ኤንቲአር የሱን ስራዎች አንደኛ ግልጽ አድርጎ እንደሚችል የሚያሳያችሁ ፊልም አንዱ ቢኖር ይሄ ጋንታ ጋራጅ የተሰኘ ፊልሙ ነው። ከዚህ በተጨማሪ ጁኒየር ኤንቲአር ከታዋቂ የህንድ አክተሮች ጋር ይሰራል። ለምሳሌ ቅርብ ጊዜ እንዳያችሁት ከአጄይ ዴቪጋን ጋር እንዲሁም የሳውዙ አክተር እዛው ራምቸረን ጋር ተጣምረው አርአር የተሰኘ ፊልም ለእይታ አቅርበው ስቲል እስካሁን ድረስ ማለት ነው ከፍተኛ የገቢ ከሚያስገኙ የህንድ ፊልሞች መካከል አንዱ አርአር የተሰኘው ፊልም እና ይሄ አክተር የተሳተፈበት ፊልም ነው ማለት ነው። ኤንቲአር ቤተሰቡ አለው። የትዳር ጓደኛውን 2011 ላይ አግኝቷል። ከዛ በተጨማሪ ደግሞ የሁለት ልጆች አባት ነው ማለት ነው። አሁን ድረስ በፊልም ስራው እንደቀጠለ ሲሆን በቅርቡ የሚወጡ በርከት ያሉ ፊልሞች አሉት። ቅርብ ጊዜ ያየኑ ዴቫራ የተሰኘ ፊልም አለው። ከዛ በተጨማሪ ደግሞ ጁኒየር ኤንቲአር በጣም ከፍተኛ የሆነ አድናቂዎች ያሉትና በህንድ ውስጥም ተጽዕኖ ፈጣሪ ከሚባሉ የህንድ አክተሮች መካከል አንዱ ነው። ቅርብ ጊዜ እንደውም እንደምናስታውሰው ወደ 100 ከሚጠጉ ተጽዕኖ ፈጣሪ የህንድ አክተሮች መካከል አንዱ አክተሮችም ልንለው እንችላለን ወይም እንዳጠቃላይ በህንድ ውስጥ ተጽዕኖ ከሚፈጥሩ ሰዎች መካከል 100ዎች ውስጥ የተካተተው አክተር ቢኖር አንዱ ጁኒየር ኤንቲአር ነው ማለት ነው። నేను మహానటున్నని ఆడియన్స్ లో పాజిటివ్ రియాక్షన్ ఉందిరా. అలాంటి నన్ను మీ ఏదో పర్ఫార్మెన్స్ లేసేసి ఆర్డర్ ముందు ఇరికిచ్చేస్తారా ማለት ነው። ውጥ ያለ አክሽን ያለው ፊልም ነው። ይሄን ናንዳሙሪ የተሰኘ ፊልሙን ብታዩለት ዝናኑበታላችሁ። ከዛ በተጨማሪ 100 ብቻ አይደለም 30 ከፍተኛ ተመልካች ያላቸው ወይም ደግሞ አድናቆት ያላቸው አክተሮች መካከል ውስጥም የገባው ይሄው አክተር ኤንቲአር ነው ማለት ነው። ሌሎች ብዙ እንዲህ ለማድረግ ሲቸገሩ እናያለን። ታዋቂ ናቸው፣ እኛም እዚህ ድረስ እናውቃቸዋለን። ግን በህንድ ውስጥ ተጽዕኖ መፍጠር ለመቻል ገና የምንላቸው አይነት አክተሮች አሉ። ይሄ ግን ያው ሁሉ አልፎ 30 ውስጥ መግባት የቻለ ነው ማለት ነው ጁኒየር ኤንቲአር። አርአር የተሰኘ ፊልሙ ደግሞ በጣም ገዝፎ እንዲወጣና የሱ ሚና በደንብ እንዲታይ አድርጎታል። አርአር ያው ቁጥር 2 ከተሰራለት እንጠብቃለን። በጣም ድንቅ የሆነ ትወና አክሽን ያየንበት ፊልም ቢኖር አንዱ ያው ግነት እንደተጠበቀ ነው ህንድ ፊልም ላይ ግን ቢሆንም
በጣም ጊዜውን የዋጀ በጣም አዝናኝ ፊልም ቢኖር አንዱ አራር የተሰኘው ፊልሙ ነበረ። ለኪንግስ ሙቪ ደግሞ አዲስ የሆናችሁ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ የምትወዷቸውን አክተሮች ስም በመጻፍ ስለነዛ ሰዎች ባዮግራፊ እንድንነግራችሁ ወይም የነሱ ምርጥ ፊልም ስራዎች ለእናንተ እንድናቀርብላችሁ የምትፈልጉ ላይክ፣ ሼር እንዲሁም ኮሜንት፣ ሰብስክራይብ በማድረግ ይህን ቻናል ያበረታቱ። እንግዲህ ምርጦቹን ለእናንተ እየመረጥን እናመጣላችኋለን። ኪንግስ ሙቪ ኢትዮጵያ ነን። መልካም ጊዜ፣ ይመቻችሁ።